በህይወታችን ውስጥ ፈተና፣ ውጣ ውረድ የማይቀር ነገር ነው። አንዱ የህይወታችን አካል ናቸው ማለት ይቻላል። በዚህ ሁሉ ደግሞ ተስፋ መቁረጥ በጣም ቀላል ነገር ነው። ነገር ግን ዋናው ነገር እምነታችን፣ ጽናታችን፣ ከሁሉም በላይ ደግሞ እግዚአብሔር ሁልጊዜ ከኛ ጋር መኖሩን ማስታወስ ይኖርብናል። ምክንያቱም ከዚህ በፊት የሚያጋጥሙን ፈተናዎች በሙሉ ማለት ነው፣ ችግሮች በሙሉ አቅም ጨምረውልን አበርትተውን አንድ ደረጃ ከፍ አድርገውን ነው የሄዱት ብዬ አስባለሁ። ስለዚህ አሁንም በሚያጋጥሙን ችግሮች ላይ እንደገና በመነሳት በተስፋ በመነሳት ያንን ነገር ለማስተካከል መሞከር የተሻለ ነው። ምክንያቱም ፈተና በእርግጥ በጣም ያስፈራል። ችግርም ተነስቶ ለመጋፈጥ በጣም ይከብዳል። ግን እነዛ ነገሮች በእኛ ህይወት ሲመጡ ማለት ነው በቃ ወደ ሌላ ስፍራ ወደ ተሻለ ስፍራ የሚያሻግሩን ድልድዮች ናቸው ብዬ አስባለሁ። ምክንያቱም በብዙ ፈተናዎች ውስጥ ባለፍኩ ቁጥር ራሴን የሆነ ጎበዝ ሆኜ ያገኘዋለሁ ያንን ነገር ካለቀ በኋላ ማለት ነው። ስለዚህ ዋናው ነገር በራሳችን እንታመን፣ አንደኛ፣ ሁለተኛ ፈጣሪያችንን እንመነው። ከዛ በቃ ምንም የማይቻል ነገር እንደሌለ እናያለን ማለት ነው። እና ይሄንን ለማለት ነው የመጣሁት። ወዳችኋለሁ። ባይ